ደህና ዋላችሁ። ዛሬ ደግሞ የአርክጂኤስ ሶስተኛ ክፍል እናያለን። በቀደም እንግዲህ ሁለት ተከታታይ ቪዲዮዎችን የለቀኩት በዛ ላይ ስለ ዊንዶው ወይንም ስለ አርክጂኤስ ምንነት ካየን በኋላ ኢንተርፌሱ ምን እንደሚመስል አይተን ነበረ። በሁለተኛ ቀን ደግሞ እንዴት አድ ማድረግ እንደምንችል አይተን ነበር። ዛሬ ደግሞ የምናየው ክሊፕ ማድረግ ኤክስትራክት ማድረግ የሚለውን ነው። አንድ ሼፕ ፋይል ካስገባን በኋላ የምንፈልገውን ከውስጡ ማምረጥ እንችላለን። ለምሳሌ ያክል አንድ ቦታ ወስደን እስቲ እንሞክር። ለመጀመሪያ ጊዜ እንግዲህ ወደ ዳታ ኤክስፖርት ከማድረጋችን በኋላ ኤክስፖርት እንግዲህ ማለት አንድ ዳታ ወስደን ከዛ ውስጥ የምንፈልገውን ብቻ ለይተን ነጥለን ማውጣት ነው። ስለዚህ እንዴት እንችላለን የሚለውን እናያለን። ስለዚህ መጀመሪያ ዳታ አድ እናደርጋለን። ልክ እንደ በቀደማችን ዳታችን ዴስክቶፕ ላይ ነው ያለው። ዴስክቶፕ ላይ እንሄዳለን። ዴስክቶፕ ላይ ጂኦግራፊ 3 ስለሚል እዛ እንሄድና ከጂኦግራፊ 3 ውስጥ አድ እናደርጋለን። ሼፕ ፋይሉን እንወስዳለን። ከዛ በኋላ ኢትዮ አድ። ስለዚህ እስቲ ኢትዮ ሪጅንን እንውሰድና አድ እናድርግ። አሁን ዳታ አድ ሆኖልናል ማለት ነው። የኢትዮጵያ ሪጅኖች በፊቱም ቢሆን መጥቶልናል ማለት ነው። ስለዚህ ከነዚህ ውስጥ የምንፈልገውን ብቻ አንዷን ነጥለን ለመውሰድ እንሞክራለን። ይህንን ለማድረግ የግድ ምን እናደርጋለን? መጀመሪያ የምንፈልገውን ሰሌክት እናደርጋለን። ስለዚህ እዚች ላይ ሰሌክት ፊቸር የምትል እዚች ጋር እችኛዋን ከቱል ባሩ ላይ እችኛዋን ምልክት እንወስዳለን። ሁለት አይነት ቀስቶች ነው ያሉት። እንግዲህ እችኛዋ ሌላ ነች፣ እችኛዋን ነው የምንወስደው ሰሌክት ፊቸርን። ስለዚህ ለምሳሌ እኛ ሀረርን ለመቁረጥ ብናስብ ወይንም ኤክስፖርት ለማድረግ ከፈለግን እሷ ላይ ሰሌክት እናደርጋለን። ሼፕ ፋይሉ ተመርጧል፣ ከሌላው ለየት ብሎልናል ማለት ነው። ስለዚህ እዚህ ላይ ከደረስን በኋላ ምን እናደርጋለን? ኢትዮ ሪጅን ላይ ራይት ክሊክ እናደርጋለን። ራይት ክሊክ ካደረግን በኋላ ዳታ ይመጣልናል። ከሚመጡት አማራጮች ውስጥ ዳታ ጋር እንሄዳለን። ከዛ ኤክስፖርት ዳታ እንላለን። ስለዚህ ኤክስፖርት ዳታ በምንልበት ሰዓት ይጠይቀናል። የት ላድርግላችሁ ነው የሚለው። ስለዚህ ጂኦግራፊ 3 ውስጥ ነው እኛ የምንፈልገው። ወደ ጂኦግራፊ 3 ዴስክቶፕ ላይ እንሄድና ጂኦግራፊ 3 ላይ እንዲመጣ እናደርጋለን። እዛ ውስጥ ስም እንሰጠዋለን። ስለዚህ ለምሳሌ ሶማሌ ሶማሌ ሪጅ ብለን እናያለን። ወይንም የክልሉን ስም ማናቅ ከሆነ ደግሞ ማንነቱን ለማወቅ እንችላለን ክልሉን። ከዚህ በኋላ እችኛዋ አያለች፣ እሷን እንወስድና አይደንቲፋየር ነች፣ ክሊክ እናደርጋለን። ሶማሌ እንደሆነች ይነግረናል። ስለዚህ ሶማሌ ነው የምንለው ማለት ነው። ስለዚህ ምን እናደርጋለን? ራይት ክሊክ፣ ከዛ ዳታ ላይ እንመጣለን፣ ኤክስፖርት፣ ከዛ የት እንሄዳለን? ዴስክቶፕ ላይ ሄደን የምናስቀምጥበትን ሁሌ ማወቅ አለብን። ጂኦግራፊ ውስጥ እንሄድና ከዛ በኋላ ሶማሊ እንላለን። ከዛ በኋላ ሶማሊ ካልን በኋላ ሴቭ እንላለን። ከዛ ዴስክቶፕ ላይ ጂኦግራፊ 3 ውስጥ ሶማሌ ብለው ይቀመጥልናል። ክሊክ ስናደርግ የሆነች ይቆጥርና ከዛ በኋላ አድ ላድርግላችሁ ወይ ይለናል። ዱ ዩ ዋንት ቱ አድ ዘ ኤክስፖርትድ ዳታ ቱ ዘ ማፕ ሌየር። እዚህ ሌየር የምትለው እዚች ጋር ያለችው እዚህ ቦታ ላስቀምጥላችሁ ወይ ነው። እዚህ ስር አሁን ለምሳሌ ሶማሌ የሚል የለም። ከዛ በኋላ ይስ ብንለው እዛ ይመጣል። ኖ ካልነው ፎልደሩ ብቻ ውስጥ ነው የሚቀመጠው። ስለዚህ የስ እንላለን። ስለዚህ አሁን ሶማሌ መጣች። ኢትዮጵያን ብናጠፋ እሷ ተለይታ ብቻዋን መጣለች። ስለዚህ ይሄ ፕሮሰስ ምን ተብሎ ይጠራል? ኤክስፖርቲንግ። ከዚህ ውስጥ ማውጣት ካሉት ውስጥ
እቺን አንቲክ እናርግና እስቲ አሁንም ኢትዮ እዚህ ጋር ራይት ክሊክ እናርግና አሁን ቲክ እናርግና እኔ አሁን እዚህ ጋር ተመርጧል። እስቲ እቺ የተመረጠችዋን ከምርጫ ለማስቀረት ባዶ ቦታ እንሄድና ባዶ ቦታ ላይ ክሊክ እናረጋለን። እቺ አይን ቅድም ወስጃታለሁ ኢንፎርሜሽን ለመጠየቅ። ስለዚህ ሴሌክሽን ላይ ሄድና እቺን ከመጣ በኋላ ክሊክ አረጋታለሁ ሴሌክሽንን ለማጥፋት ማለት ነው። ስለዚህ አሁንም ተመልሼ ሌላ አሁን የትኛውን ላርግ? ለምሳሌ እስቲ አንዱን እንምረጥ። አማራችኛዋ እንደሆነች እናውቃለን። ስለዚህ እዛ ላይ ሄደን ክሊክ እናደርጋለን። ካላወቅን ደግሞ እዚች በዚች መጠየቅ ይቻላል። ስለዚህ እኛ ስለምናውቅ በቀጥታ እሷ ላይ እንሄዳለን። አማራ ክልልን ከሌላው ነጥሎ ማውጣት ኤክስፖርት እናደርጋለን ማለት ነው። ስለዚህ ይሄንን ከመረጥን በኋላ የት እንሄዳለን? ኢትዮ ሪጅን ላይ እንሄዳለን። ራይት ክሊክ ዘን ዳታ ዘን ሲቀጥታ እንመጣና ኤክስፖርት ዳታ እንላለን። የት ያስቀምጥልኝ? አሁን ቅድም ስለመረጥኩት እዛው ቦታ ነው። ሌላ ቦታ እስኪቀይር ድረስ እዛው ስለሚመርጥልኝ ከዛ ቀጥታ መጣና አምሃራ ይላለው። አምሃራ ከዛ በኋላ ምን አደርገዋለሁ? ሴቭ እለዋለሁ። ኦኬ ዱ ዩ ዋንት ቱ አድ ዘ ኤክስፖርትድ ዳታ ይለኛል። የት ሌየሩ ላይ ላስቀምጥ? ልክ እንደ ሶማሌ እዚህ ጋር ላምጣ ነው። እንደ ሶማሌ እዚህ ጋር ላምጣ ወይ ነው የሚለኝ። አዎ እለዋለሁ። የስ እለዋለሁ። ስለዚህ አማራ እዚህ ጋር መታለች። እሺ ሶማሌም እዚህ ጋር አለ፣ አማራም እዚህ ጋር አለ ማለት ነው። አሁን እሱን ባጠፋትና አማራን እዚህ ጋር ማመጣ ሶማሌ የማይገናኙ ክልሎች መሆኑን ለዚህ ማወቅ ይቻላል ማለት ነው። እሺ እነዚህ ሁለቱን በዚህ መልኩ ማየት ይቻላል። ይሄ ምንድነው የሚባለው? ኤክስፖርት ማድረግ እንላለን። እስቲ አሁን ሶስተኛ ጊዜ እንሞክር። እነዚህን አንቲክ ላርጋቸው። አሁንም ሌላ አንድ እችኛዋን ለማጥፋት ምን እናድርግ? ሴሌክሽኑን ለማጥፋት ምን እናርግ ብለናል? ባዶ ቦታ ላይ እቺን የሴሌክሽን ፖይንት ወስደን ክሊክ ማድረግ። አሁን ደግሞ የትኛውን እንውሰድ? ኦሮሚያን ሴሌክት እናርግ። እችኛዋን ክሊክ እናደርጋለን። ኦሮሚያ ላይ ክሊክ እናደርጋለን። ኦሮሚያ አገኘን። ከዛ በኋላ ምን ማድረግ ነው? ራይት ክሊክ ዘን ኤክስፖርት ዘን ዳታ ከዛ ኤክስፖርት ዳታ ከዚህ ጋር እዚህ ጋር እንመጣለን። ቅድም ሴሌክት ስለሆነልን እዚሁ አሁንም ምን እናደርገዋለን? ኦሮሚያ እንላለን። ከዛ በኋላ ሴቭ ከዛ ኦኬ ይመጣልናል። እዚህ ጋር ይታይልን የስ ከዛ በኋላ ኦሮሚያ ሴሌክት ሆናለች። አሁን ኢትዮን ሳጠፋ እዚህኛው ነው። ስለዚህ አምሃራን አድሰር አማራ ከኦሮሚያ ጋር ግንኙነት እንዳለው ሶማሌም ብናደርግ ሶማሌም ጋር ከኦሮሚያ ጋር እንደሚገናኝ አይተናል። ይሄ ምንድነው የሚባለው? ኤክስፖርቲንግ ዳታ። ስለዚህ ቆርጦ የምንፈልገውን ብቻውን ለማውጣት ኤክስፖርት እናደርጋለን ማለት ነው። ኤክስፖርቲንግ ይሄ ነው። ስለዚህ በዚህ ሂደት ውስጥ ኤክስፖርት ማድረግ እንደምንችል ማየት አስፈላጊ ነው። ሌላው እዚህ ላይ ወደ ሌላ ሳልሄድ ኢትዮን አስገባና ክሊክ ያደረኩትን ላውጣና እነዚህ ከለሮች ለየብቻቸው እያንዳንዱ ክልሎች አሁን ተመሳሳይ ያለውን ለየብቻ እንዲያገኙ ከፈለኩኝ ምን አደርጋለሁ? ራይት ክሊክ አደርጋለሁ። ከዛ ፕሮፐርቲስ ከዚህ ጋር ሲምቦሎጂ የሚል አለ። እዚህ ጋር ያያችሁ ነው። ሲምቦሎጂ ቦታ ላይ ክሊክ አደርጋለሁ። ከዛ ሲንግል የሚለው አለ። ካታጎሪስ የምትለዋ ላይ ከሲንግል ካታጎሪስ ላይ ክሊክ አደርጋለሁ። ከዛች በኋላ አድ ኦል ቫሊዩስ የምትለው ከዚህ ጋር ክሊክ አደርጋለሁ።
እያንዳንዱ መጡ ማለት ነው። 11 ክልሎች አሉ። ስለዚህ ለነዚህ አፕላይ ኦኬ ካልኩ የተለያዩ ከለሮች አደረገ። ግን ከለራቱ የሚቀራረቡ ከሆነና ይሄንን ከለር ካልፈለኩኝ እያንዳንዱ ከለሮች እዚህ ጋር መጡ። እነዚህን ከለሮች ካልፈለኩ ምን አደርጋለሁ? ራይት ክሊክ እንደገና ፕሮፐርቲስ ከዛ በኋላ ሲምቦሎጂ ክሊክ አደርጋለሁ። ይሄ የሚመጣልኝ ከሆነ እዚህ ከለር ራምፕ ምትል እዚች ጋር አለች። እሷ ላይ ክሊክ አደርጋለሁ። ሌላ ቀይረዋለሁ ከለሮቹን። ለምሳሌ እነዚህ 3 አይነት እንደዚህ የተለያዩ አይነቶች የፈለኩትን ክሊክ አደርጋለሁ። እዛ በኋላ አፕላይ ኦኬ እለዋለሁ። ከዚህ በኋላ እንደዚህ ከለሮቹን መቀየር እችላለሁ ማለት ነው። ለእያንዳንዱ ማድረግ። ሌላው እነዚህን ራይት ክሊክ አደርገውና አትሪቢዩት ቴብል ማየት እችላለሁ። አያችሁ እዚህ ጋር ምንድነው የሚለው? አትሪቢዩት ቴብሉን ሳይ ሼፑን አዲስ አበባ ለምሳሌ ፖሊጎን ነው። ዜሮውን ብናይ ፖሊጎን ነው፣ አዲስ አበባ ነው። ሪጅኑ ነምበር 14 ኢቲ 14 ሪጅን ፒ ኮድ እዚህ ጋር ኔሙን የክልሎቹ ኔም ኮዶቹን ሁሉም ኢትዮጵያ መሆናቸውን እዚህ ጋር ማየት እችላለሁ። ይሄ ምንድነው? ቴብል አትሪቢዩት ቴብል የሚባለው ነው። ስለዚህ ምንድነው ብያለሁ ከዚህ በፊት ዳታ 2 አይነት ዳታዎች አሉ። ስፓሻል ዳታ እና ነን ስፓሻል ዳታ። ስፓሻል ዳታ ኦብጀክት ናቸው። አሁን ለምሳሌ ፖሊጎን። ስለዚህ ፖሊጎን የምንሰጣቸው ሌሎች መረጃዎች አትሪቢዩት ተብሎ ይጠራሉ ብለናል። ስለዚህ እሱን ማስታወስ የግድ ነው ማለት ነው። ስለዚህ አሁን ይሄ አትሪቢዩት ቴብል ለምሳሌ እዚህ የኢትዮ ሪጅን እናያየ ነው። የሶማሌን ብናይስ ሶማሌን ብቻ እሷን ነጥለን ብናይ አትሪቢዩት ቴብሏን ራይት ክሊክ እናደርጋለን። አትሪቢዩት ቴብሉን ስናይ ሶማሌ መሆኑን ክልል 5 መሆኑን ኢትዮ 05 ይሄንን ማወቅ ይቻላል። ከለሩን መቀየር ከፈለኩስ እዚህ ላይ ክሊክ አደርግና የምፈልገውን ከለር አይነት እስከዚህ ጋር እሰጠዋለሁ ማለት ነው። ስለዚህ ከለሮቹን እንደፈለኩ የፈለኩትን ማድረግ እችላለሁ። እንደዚህ አይነት ከለር ማድረግ ብፈልግ፣ ሌላው ደግሞ ቢጫ ማድረግ ከፈለኩኝ እንደፈለኩ ማለት ነው። ከለሮቹን የአንድ ከሆነ በዚሁ መቀየር ይቻላል፣ ችግር የለውም። ስለዚህ በዚህ ሂደት ከለሮቹን ማየት ይቻላል። ሌላው ደግሞ ፕሮፐርቲውን አይተናል ምን እንደሚመስል። ሌላው ደግሞ ስም መጻፍ፣ ስም ልንሰጣቸው እንችላለን። ለምሳሌ አንድ ላይ ያሉትን ኢትዮጵያን እንወስድና እነዚህ ስሞች እዚህ ውስጥ እንዲጻፉ ከተፈለጉ ምንድነው የምናደርገው? ራይት ክሊክ እናደርግና ከዛ በኋላ ሌብል የምትለው እዚህ ጋር እንሰጣለን። ሌብል ካረግን አያችሁ ስሞቻቸው ሌብል አደረግን ማለት ነው። በስም ነው ያደረግነው ይሄንን። ስለዚህ አሁን ለምሳሌ ራይት ክሊክ ብለን ፕሮፐርቲስ ብለን የነዚህን አይታዩንም ብለን ካሰብን ወይንም የማይታዩን በጣም ስላነሰ መጨመር ከፈለግ ቅድም ከለር ሲምቦሎጂ ላይ ነው። አሁን ደግሞ ሌብልስ የሚለው ላይ እንሄድና ሌብሎቹ ላይ እዚች ጋር ታያላችሁ። እዚህ 8 ቁጥር ኤሪያ ቺን ቁጥር መቀየር እችላለሁ። ለምሳሌ 16 ደብል አድርጌው ካየው ኦኬ ካልኩ በደንብ ይታየኛል ማለት ነው። እያንዳንዱ በደንብ እንዲታይ ለማድረግ አሁንም ራይት ክሊክ እዚህ ጋር ራይት ክሊክ አለው። ፕሮፐርቲስ በፕሮፐርቲ ሳይዙን ጨመርኩ ማለት ነው። ፕሮፐርቲ ውስጥ እዚህ ሌብል ፊልድ ሪጅን ኔም ነው እዚህ የተሰጠው። ይሄንን በሪጅን ኔም የሆነው በሪጅን ኮድ ለማድረግ ከፈየን ወደ ኮድ እዚህ ጋር መጣና ሪጅን ፒ ኮድ የምትለው ላይ ክሊክ አደርጋለሁ።
ሪጅን ፒ ኮድ እዛ አፕላይ ኦኬ ካልኩ በሪጅን ተቀመጥልኝ። ቅድም አትሪቢዩቱ ቴብሉ ላይ አይተናል። አትሪቢዩት ቴብል ስንከፍት ሪጅን ፒ ኮድ እዚህ ጋር ሪጅን ፒ ኮድ እችኛዋ ፒ እና እችኛዋን ፒ አጻጻፏን እችኛዋ ፒ ኮዷን ከኢቲ ጋር እንዳለ ማወቅ መቻል አለብን ማለት ነው። እችኛዋንም እና እችኛዋን አሁንም በሴም ኮድ የተሰጣቸው እና በዚህኛው ማድረግ እንችላለን ማለት ነው። ስለዚህ አትሪቢዩት ላይ ባለው በፈለግነው ማስቀመጥ እንችላለን ማለት ነው። በሪጅን ማድረግ ይቻላል፣ በዚህኛው ማድረግ ይቻላል፣ በዚህኛው ማድረግ እንችላለን ማለት ነው። እስቲ ራይት ክሊክ ፕሮፐርቲስ ብዬ እዚህ ጋር መጣና ፒ ኮድ የምትለዋን እችኛዋ ፒ ኮዷ ፒ ብቻዋን የቆመችውን ትቼ እችኛዋን ባረግ ፒ ኮድ እዛ ኦኬ ብለው ኢቲ 01 ኢቲ 02 ኢቲ እንደዚህ ማድረግ ይቻላል ማለት ነው። ይሄ ማለት ሌብሊንግ ይባላል። ሌብል ማለት ስም እዛ ላይ እንዲታይ ማድረግ። ስለዚህ በፈለግነው እዚህ ማድረግ ይቻላል ማለት ነው። ስለዚህ እነዚህን ማወቅ አለብን። ሶማሊ ላይስ እንዴት ነው ስም መስጠት የምንችለው? ምን ማድረግ ነው? ራይት ክሊክ ማድረግ፣ ከዛ የት መሄድ? ሌብል ማለት መጀመሪያ ሌብል ሲደረግ ሶማሊ በጣም አነሰች። እንዴት አድርገን ከፍ እናርግ? ምን ማድረግ አለብን? ራይት ክሊክ እናደርጋለን። ከዛ ፕሮፐርቲ ጋር እንሄዳለን። ፕሮፐርቲ ጋር ከሄደን በኋላ እዚህ ጋር መተን ምን እናደርጋለን? ቁጥሩን እንጨምራለን። 16 ማድረግ እችላለሁ፣ 20 ምናምን ማድረግ እችላለሁ፣ 10 ምናምን እሱ እንደፈለግኩ ነው ማለት ነው። በ16 ይቀመጥልኝ። እዛ ኦኬ ስል እዚህ ጋር ሶማሊ ይመጣል። ስለዚህ እንደዚህ ጨመርኩ። ከዛ በኋላ ስሙን በሶማሊ ትቼ 05 እንዲል ከፈለኩስ እዚህ ጋር ፕሮፐርቲ እመጣለሁ። ከዛ በኋላ እዚህ ጋር ሌቭል ፊልድ የምትለዋን ክሊክ አረግና በፒ በዚህኛው ኮድ ላለው እናንተ ሁሉንም እየቀያየራችሁ ማየት ነው። 5 ኢቲ 05 ማድረግ ከፈለኩስ ፈለኩትን ማድረግ እችላለሁ። ወይንም እቺ ጽሁፍ በጥቁር ነው የሆነችው ወደ ቀይ መቀየር ከፈለኩ ራይት ክሊክ አረጋለሁ። ከዛ እዚህ መጥቼ ሳይዙን ነው የጨመርኩት። እዚህ መጥቼ ደግሞ ከለሩን መቀየር እችላለሁ። ስለዚህ በቀይ ጻፍልኝ ነው ጽሁፉን። ኦኬ ላለው ከዛ በኋላ 5 በቀይ ጽፎልኛል ማለት ነው። እናንተ እስቲ የአማራን የኦሮሚያን እንደዚህ እያደረጋችሁ ሌብል እያደረጋችሁ እንግዲህ በዛሬው ክፍለ ጊዜያችን ስለምንድን ነው ያልነው? አንድን የተሰጠንን ማፕ ከዛ ውስጥ የፈለግነውን ኤክስፖርት ማድረግ መቻላችንን ማወቅ አለብን። አትሪቢዩት ቴብል እንዴት ማየት እንደምንችል አይተናል። አትሪቢዩት ቴብል ውስጥ ባሉት አትሪቢዩቶች ስም ደግሞ ሌብል ማድረግ እንደምንችል፣ ሌብል ለማድረግ ሌብል እንዲጻፍበት ስለሆነ ራይት ክሊክ ብለን ሌብል እናደርጋለን። ፊቲክ ከሆነች ሌብል ይሆናል። እችኛዋን አንቲ ካረግን ጋር የተጻፈችው ቁጥር ትጠፋለች። ስለዚህ ራይት ክሊክ ብለን ሌብል ካልን እዚህ ጋር ጽሁፉ እንዲታይ ነው። ግን የእነዚህን ጽሁፎች ካራክተር ለማወቅ ምን እናደርጋለን? ራይት ክሊክ ብለን ፕሮፐርቲስ እንላለን። እኛ ለዛሬ ፕሮፐርቲ ውስጥ ከገባን በኋላ 2 ነገሮችን ያየናቸው ሲምቦሎጂ፣ የተለያዩ ክልሎችን ለእያንዳንዱ የተለያዩ ከለሮችን ለመስጠት ስናስብ ነው። ወይንም ደግሞ ሌብል ጽሁፉን ለመቀየር ከፈለግን ሌብልን ጋር እንሄዳለን። ሌብል ፊልድን ቀይረናል፣ ሳይዙን ቀይረናል፣ እንደውም ከለሮቹን ቀይረናል። እያንዳንዱ እዚህ ውስጥ ያሉትን እየቀያየርን ማየት ይቻላል ማለት ነው። ስለዚህ ለዛሬ ይሄንን ያክል ካልኩኝ ይበቃኛል። በሚቀጥለው ከዚህ የሚቀጥለውን ስለ ክሊፒንግ እናያለን። ስላዳመጣችሁኝ አመሰግናለሁ።